ሀገራችን ላይ በቅርቡ የወጡ ጥናቶች እንደሚያሳዩት ከሆነ ከፍተኛ ቁጥር ያላቸው ቢዝነሶች የተዘጉ ንግድ ፍቃድ እየመለሱ ይገኛል። ለዚህ ደግሞ ብዙ ምክንያቶች ቢኖሩትም ዋነኛው ምክንያት ግን ሽያጭ ማጣት ነው። ምክንያቱም አንድ ቢዝነስ ፕሮፐርሊ መሸጥ ከቻለ የሚመጡበትን ቻሌንጆች በሙሉ መቋቋም ይችላል። የዓለማችን ዕውቁ የቢዝነስ ሰው ማርክ ኪውበን ሴልስ ኪውርስ ኦል ይላል። የቢዝነሶቻችሁን ችግሮች በሙሉ ሶልቭ የሚያደርጋቸው ሽያጭ ነው። አሁን ደግሞ ሁላችሁም እንደምታውቁት ሀገራችን ላይ የዲጂታል ትራንስፎርሜሽን ላይ ያለ ነው። መንግስት ራሱ በከፍተኛ ሁኔታ ይህንን ዲጂታል ሪቮሉሽን እየመራው ይገኛል። እዚህ ጊዜ ላይ አንድ ቢዝነስ በዲጂታል መንገድ ደንበኛ የሚያገኝበት ቢዝነሱን የሚሰራበት ሲስተም ከሌለው በዚህ ኢኮኖሚ ሰርቫይቭ ማድረግ አስቸጋሪ ነው የሚሆነው። ያለፉት 5 ዓመታት ከ200 በላይ የሀገር ውስጥና የውጭ ካምፓኒዎች ጋር በዮናይል ኮሚኒኬሽን የማርኬቲንግ ስራዎችን አብሬ ሰራ ነበር። በእነዚህ ጊዜያት ውስጥ የተማርኳቸውን ሌሰኖች አንድ ላይ በማድረግ እንዴት አሁን ላይ በሀገራችን ያለማቋረጥ ዲጂታል ማርኬቲንግን በመስራት ቢዝነሳችሁን ማሳደግ እንደምትችሉ በዚህ ቪዲዮ ብሬክዳውን እያደረኩ ነግራችኋለሁ። ይህን ቪዲዮ የምሰራው ለሁለት አይነት ሰዎች ነው። የመጀመሪያው ቢዝነስ መጀመር ለምታስቡ ሰዎች ከምን መጀመር እንዳለባችሁ እንዲሁም እንዴት ደንበኛ እንደምታገኙ ነግራችኋለሁ። ሁለተኛ ደግሞ ኦልሬዲ ቢዝነስ ያላችሁ ሰዎች ያለማቋረጥ ከስተመር የምታገኙበትን የዲጂታል ማርኬቲንግ ሲስተም አሰራር አሳያችኋለሁ። ይህንን ሲስተም በመጠቀም ለክላይንቶች አገልግሎት መስጠት ብቻ ሳይሆን የራሳችንን ቢዝነሶች ላይ በሚሊዮኖች የሚቆጠር ገንዘብ በየወሩ እንዲሰራ ማድረግ ችለናል። ቢዝነሳችሁን ለማሳደግ 30 ደቂቃ ካላችሁ እስክሪብቶና ማስታወሻችሁን ያዙ፣ እንጀምር። ብዙ ቢዝነስ ያላቸው ሰዎች ስለ ዲጂታል ማርኬቲንግ ያላቸው አመለካከት የተሳሳተ ነው። ብዙ ሰው ዲጂታል ማርኬቲንግ ማለት የሆነ ነገር ፖስት ማድረግ ቀርጾ ይመስለዋል። ይሄ ፈጽሞ ከእውነታ የራቀ ነው። ፖስት ማድረግ የመጨረሻው ስራ ነው። እንዴት እንደሆነ ሲስተሙ ላይ ያሳያችኋለሁ። ዲጂታል ማርኬቲንግን አንደርስታንድ ካላደረጋችሁት ዓለም ላይ በቢሊዮን ዶላር ኢንቨስት የተደረገበት ያለ አሁን ላይ የዘመናችን የማስታወቂያ አሰራር እየገባችሁ አይደለም ማለት ነው። ያ ማለት ቢዝነሳችሁ ኦልሞስት ኢሬሌቫንት ነው፣ እየታወቀ አይደለም። ይሄ ምርጫ ያለው ጉዳይ አይደለም ዲጂታል ማርኬቲንግን አንደርስታንድ ማድረግ። ሌላው ብዙ ቢዝነስ ያለው ሰው እሱ የኔ ስራ አይደለም የሆነ ከዝኔን ቀጥሬ ያሰራዋለሁ ኦር ደግሞ የሆነ ሰው አመጣለሁ ብሎ ያስባልና ለቢዝነሳችሁ እኔ እንደሚገባይ ከሆነ ለራሴ ቢዝነስ ዋና አስተንፋሱ ያለው ልቡ ሀርቱ ያለው ሽያጭ ላይ ነው፣ ደንበኛ ላይ ነው። ደንበኛ እንዴት ነው የማመጣው፣ ማርኬቲንግ እንዴት ነው የምሰራው የሚለውን ከፋውንደሩ በላይ አንደርስታንድ ሊያደርገው የሚችል ሰው ሊኖር ይገባል ብዬ አላስብም። በተለይ ደግሞ ቢዝነሳችሁ ከ5 ዓመት በታች ከሆነ ማለት ነው። ይህንን ስራ ለሰው አውትሶርስ የምታደርጉት አይደለም። እናንተ አንደርስታንድ አድርጋችሁት ግን ስራውን ሌላ ሰው እንዲሰራ ማድረግ ትችላላችሁ እንጂ ምንም የማታውቁት ነገር ላይ ሰው አመጣው ሊሰራው አይገባም። ሌሎች ቢዝነሶች ደግሞ የሚሳሳቱት ቲክቶክ ላይ የሆነ ቪዲዮ ቫይራል ስለወጣ ዲጂታል ማርኬቲንግ ተሰርቷል ብሎ ማሰብ ነው። ይሄ ፈጽሞ የተሳሳተ ነው። ምክንያቱም የማይገዟችሁ ሰዎች ቢመለከቷችሁ ለእናንተ ጠብ የሚል ምንም ነገር የለም። ያሉባችሁን ወጪዎች ከቨር የሚያደርጉላችሁ ፎሎወሮቻችሁ ሳይሆኑ ደንበኞቻችሁ ናቸው። ስለዚህ ፖስት የምታደርጓት እያንዳንዷ ኮንቴንት ሊገዟችሁ የሚችሉ ሰዎች ጋር ካልደረሰ ኪሳራ ነው። ሌላው ትልቁ የተሳሳተ አመለካከት የኔ ቢዝነስ ደንበኞች ሶሻል ሚዲያ ላይ የሉም የሚል ነው። ይሄ ምናልባት መስራት ካለመፈለግ የመነጨ ይሆናል እንጂ መቼስ በዚህ ጊዜ ላይ ሶሻል ሚዲያ ላይ ደንበኞች የሉም ብሎ ማሰብ ሞኝነት ይመስለኛል። ምክንያቱም እንደዚህ ብሎ የሚያስበው ቢዝነስ ኦነር እንኳን ሶሻል ሚዲያ ላይ አለ። ችግሩ ልዩነቱ ያለው የትኛው ሶሻል ሚዲያ ላይ ኤንድ ምን አይነት ኮንቴንት ነው ኮንሱም የሚያደርገው ነው። ስለዚህ ሰውየው ያለበት ቦታ ላይና ማየት የሚፈልገው ነገር ይዞ መቅረብ የሚቻል ከሆነ ሁሉም ደንበኛ ሶሻል ሚዲያ ላይ አለ። እነዚህ የተሳሳቱ አመለካከቶች ያሉበት ሰው ይህንን ሶልቭ ሳያደርግ አሁን የማሳየውን ሲስተም መሬት ላይ ማውረድ ይከብደዋል። ስለዚህ መጀመሪያ እነዚህን የተሳሳቱ አመለካከቶች አሸንፎ ራስን ለአዲስ ነገር ዝግጁ ማድረግ ያስፈልጋል። ለዛ ካረጋችሁልኝ አሁን የማሳያችሁ ሲስተም ቢዝነሳችሁን ኮምፕሊትሊ ቀይረዋል። ቢዝነስ እንዳለው ሰው አንድ ልንስማማ የሚገባን ጉዳይ ራሳችን ላይ በእውቀት ኢንቨስት ባደረግን ቁጥር ቢዝነሳችን እንደሚያድግ ነው። በተለይ የመጀመሪያዎቹ የቢዝነስ 5 ዓመታት ፐርሰናል ዴቨሎፕመንት ናቸው። ፋውንደሩ ባደገ ቁጥር ነው ቢዝነሱ የሚያድገው። ስለዚህ ቢዝነስ ላይ እንዴት ነው ኢንቨስት የማደርገው ብላችሁ ጥያቄ ከፈጠረባችሁ ራሳችሁ ላይ ኢንቨስት በማድረግ እውቀታችሁን በማሳደግ ነው። እውቀታችሁ ባደገ ቁጥር ቢዝነሱ ያድጋል። ጄኒዩሊ የምነግራችሁ ነገር እኔ ያነበብኳቸው የቢዝነስ መጽሐፍት እያንዳንዳቸው የሆነ ያህል ገንዘብ ባንክ አካውንቴ ላይ ያስገብተዋል። ዳይሬክትሊ ሳይሆን ኢንዳይሬክትሊ የሰጡኝ ፕሪንሲፕሎች የሰጡኝ እውቀቶች መሬት ላይ አፕላይ ማድረግ ስችል ኢሚዲየትሊ ነው ኢምፓክቱን ማየው። የተሳተፍኩባቸው ኦንላይን ኢቨንቶች የገዛኋቸው ኦንላይን ኮርሶች በሙሉ ለኔ ቢዝነስ ሬቨኑ ትርፍ የሆነ ያህል % ኮንትሪቢዩት አድርገዋል። ያለነሱ ቢዝነስ የማሳደግ በፍጹም የሚታሰብ አልነበረም። ስለዚህ ይሄን ቪዲዮ ቁጭ ብላችሁ የመመልከታችሁም ትልቁ ዓላማ ራሳችሁ ላይ ኢንቨስት ማድረግ ነው። ራሳችሁ ላይ ኢንቨስት ባደረጋችሁ ቁጥር ቢዝነሳችሁ ላይ ኢንቨስት ያደርጋችሁ። በዚህ ከተስማማን የዮናይል ከስተመር ፍሎው ሲስተም እንዴት እንደሚሰራ ከማሳየቴ በፊት ብዙ ቢዝነስ ያላቸው ሰዎች ስለ ዲጂታል ማርኬቲንግ ያላቸው አመለካከት የተሳሳተ ነው። ከነዚህ ጥቂቶቹን ልንገራችሁ፣ ምክንያቱም ምናልባት ከነዚህ መካከል አንዱ ይኖርባችኋል እናንተም። እዚህ ጋር የምትመለከቱት የዮናይል ከስተመር ፍሎው ሲስተም ነው። በአጠቃላይ 3 ኤሌመንቶች አሉት የምትመለከቷቸው። እነዚህ 3 ኤሌመንቶች ናቸው የዚህ ሲስተም ዋና ኮር ኢምፖርታንት የሚባሉት ነገሮች። እንደምታዩት ቪዥዋሊ የሚያምር ነገር ነው። የመጀመሪያው ኤሌመንት ኦፈር ተብሎ ይጠራል። ኦፈር ወይም የምትሸጡት ነገር ማለት ነው። ሁለተኛው ፈነል እያልን እንጠራዋለን።
ፈነል ደግሞ ከስተመሮቻችሁ ስለናንተ ከሰሙበት ጊዜ ጀምሮ ውሳኔ እስኪወስኑ ወይም ደግሞ እስኪገዙ ድረስ የሚሄዱበት ጆርኒ ነው። ሶስተኛው ደግሞ ትራፊክ ነው። ትራፊክ ደግሞ የምንለው ቤዚክሊ እናንተን ለመግዛት የሚመጡ ሰዎች ማለት ነው። የዮናይል ከስተመር ፍሎ ሲስተም እነዚህ 3 ነገሮች ላይ ነው ፎከስ የሚያደርገው። እያንዳንዱን በዲቴል እንመለከታቸውና እንዴት አንድ ላይ እንደሚሰሩ ነግራችኋለሁ። የመጀመሪያው ኦፈር ክሬሽን ነው። ኦፈር ክሬሽን ምንድነው የሚለውን ከዚህ በፊት በሌላ ቪዲዮ አድሬስ አድርጌዋለሁ፣ ግን ለዚህ ቪዲዮ ሪሌቫንት እንዲሆንላችሁ ኦፈር ማለት የምትሸጡትን ነገር የምታቀርቡበት መንገድ ነው። በጣም ክሬዚ የሆነ ምሳሌ ለመስጠት ኬክን በፖፖ ማቅረብና በሚያምር ሳህን ማቅረብ እንደማለት ነው። ምግቡ ተመሳሳይ ነው፣ ግን የሚቀርብበት መንገድ ሰዎቹ ምን ያህል ይወስዱታል የሚለውን ይወስነዋል። አንድ ሰው ብድግ ብሎ እኔ ሼፍ ነኝ ሲልና አንድ ሰው ብድግ ብሎ የስኳር በሽታ ላላቸው ሰዎች ጤናማ ምግቦችን ኩክ አደርጋለሁ ቢል ሁለቱ ምናልባት የሚሰሩት ነገር ተመሳሳይ እንኳን ቢሆን ግን ሁለተኛው ተደማጭነት ያገኛል። ለምን? ኦፈሩ ጥሩ ስለሆነ። ሌላኛው ደግሞ ብድግ ብሎ እኔ በምግብ ሰዎች ኪሎ እንዲቀንሱ አደርጋለሁ ቢል ከሁለቱ ተደማጭነት የሚያገኘው ሁለተኛው ነው። ለምን? ሁለተኛው ስፔሲፊክ ሶልቭ የሚያደርገው የሆነ ችግር ስላለ ተደማጭነት ያገኛል። ይሄ ነው ኦፈር ክሬሽን የምንለው። እንደዚህ አይነት አትራክቲቭ ኦፈር እንዴት ነው ክሬት የሚደረገው? የምትሸጡትን ነገር እንዴት አጉልታችሁ ታሳዩታላችሁ? የመጀመሪያው የሚሆነው ሪዛልቱ ላይ ፎከስ ማድረግ። ያ ማለት በምትሸጡት ነገር ከስተመሩ የሚያገኘው ውጤት ምንድነው? እናንተ ስለምትሰሩት ነገር የፈለገ ብታወሩ ሰውየው ኢንተረስትድ አይሆንም። ሰውየው ኢንተረስትድ የሚሆነው እናንተ የምትሰሩት ነገር እሱ እንዴት እንደሚረዳው ነው። አሁን ብዙ የጥርስ ህክምና ክሊኒኮች አይታችሁ ከሆነ ከዚህ ሀገር በመጣ እገሌ በሚባል ማሽን ይላሉና እሱ ምን ይሰራልኛል? እኔ እሱ ማሽን ለኔ ምን እንደሚሰራልኝ ነው ሊነግሩኝ የሚገባው። ምን ይባላል? ዶንት ቶክ አባውት ዘ ፊቸርስ ቶክ አባውት ዘ ቤኔፊትስ ይባላል። ስለ ፊቸሮቹ ሳይሆን ስለ ቤኔፊቶቹ ማውራት። ያ እነዛ ፊቸሮች ስለሚሰጡት ቤኔፊት ማውራት። ይሄን ያህል ስቶሬጅ አለው፣ ይሄን ያህል ራም አለው ነው። እንደዛ መኖሩ ምን ይሰጠኛል? ምን ጥቅም ይሰጠኛል? ቢካዝ እኔ ሞር ኢንተረስትድ መሆነው እዛ ጉዳይ ላይ ስለሆነ ማለት ነው። የመጀመሪያው ሪዛልት ላይ ማውራት ነው። ሁለተኛው ኦፈር ሊኖረው የሚገባ ነገር የሚሆነው ፔንፉል የሆነ ችግርን መፍታት ነው። ፔንፉል የሆነ ፕሮብለምን ችግርን መፍታት መቻል ነው። ምክንያቱም አዘን ዘ ዴይ ቢዝነስ ችግር መፍታት ነው። የእናንተ ቢዝነስ የሆነ ችግር ሶልቭ እያደረገ ነው። ምናልባት ችግሩን ሰዎቹ ኦልሬዲ አክሴፕት ያደረጉት ከሆነ ኢትስ ኦኬ፣ አክሴፕት ያደረጉት ችግር ነው። ለምሳሌ ሆስፒታል ቢከፍት የሆነ ሰው ታማሚ ይመጣል። ታማሚ ሲመጣ በሽታውን አውቆ ታሞ ነው ይመጣው። አንዳንዴ ግን የምንገባባቸው ቢዝነሶች በሽተኛው ራሱ እንደታመመ እኛ ነግረን ነው ታማሃልን ነው የሚገባው። ለምሳሌ ማርኬቲንግ ሰራለሁ። ስለዚህ አንዳንዴ አውትሪች ሲያደርግ ሂጄ የማገኛቸው ደንበኞች ታማቸዋል ብዬ እኔ ነግሬያቸው ነው መታመማቸውን ከዛ ሳምኛቸው ነው የሚሸጥላቸው። ኦኬ በዚህ ስኬል አንደርስታንድ ስናደርገው ማርኬቱ ላይ ያሉትን ከስተመሮች በሶስት እንከፍላቸዋለን። የመጀመሪያው ፕሮብለም አዌር ይባላሉ። ችግራቸውን የሚያውቁ ሰዎች ማለት ነው፣ እንደታመሙ ያውቃሉ። ሁለተኛዎቹ ደግሞ ሶሉሽን አዌር ናቸው። እነዚህ ደግሞ ፕሮብለማቸውን ብቻ ሳይሆን የሚያውቁት ሶሉሽኑንም ያውቁታል፣ መፍትሄውንም ያውቁታል ምን እንደሆነ። የመጨረሻው ሶስተኛው ደግሞ ሞስት አዌር ይባላሉ። ሞስት አዌር ማለት ችግሩን ያውቃሉ፣ መፍትሄውንም ያውቃሉ፣ መፍትሄውን ለመውሰድ ደግሞ ዝግጁ ናቸው። እንዲህ አይነት ሰዎች ሲሆኑ ለመሸጥ በጣም ቀላል ይሆናል ማለት ነው። አሁን እኔ የሚፈታው ችግር ምንድነው የሚለውን አንደርስታንድ አድርጌ ለሶስት የተለያዩ ሰዎች ሳቀርብላቸው ኦፈሬድ በተለያየ መንገድ አቀርበዋለሁ ማለት ነው። ሞስት አዌር ለሆነ ሰው ለመክፈል ዝግጁ ስለሆነ ሰው ስለ ችግሩ አላወራውም። ኦልሬዲ ያውቃል ችግሩን፣ መፍትሄውንም ያውቃል። ስለዚህ ሊከፍል ነው የመጣው፣ ገንዘቡን መቀበል ነው። ሶሉሽን አዌር ለሆነ ሰው፣ መፍትሄውን ለሚያውቅ ሰው ስለ ፕሮብሌሙ አልነግረውም፣ ስለሚያውቀው ፕሮብሌሙን። ፕሮብሌም አዌር ለሆነ ሰው ደግሞ ሄጄ ፕሮብሌም አለብህ አለው፣ ምክንያቱም ፕሮብሌሙን ስለሚያውቅ። ኦኬ ስለዚህ ኦፈራችን የሚቀርብበት መንገድ እንደየከስተመሩ የተለያየ ሊሆን ይገባል ማለት ነው። ሶዳት ኦፈሩ እሺ የሚባል ኦፈር እንዲሆን። ኦኬ ሶስተኛው ሜተድ ይባላል። ሜተዳችሁ ወይም ደግሞ ይሄንን ችግር ከላይ የተጠቀሰውን ችግር ሶልቭ የምታደርጉበት አሰራራችሁ እንዴት ነው? ለምሳሌ ፌስቡክ አድ ሰርቪስ ነው የሚሸጠው እኔ እንበል፣ ማርኬቲንግ ሰርቪስ ነው ቢዝነሴ። ፌስቡክ አድ እየሸጥኩ ነው። የፕሮሚስ እያደረግኩ ያለውት ሪዛልት የሚሆነው ምንድነው? ፌስቡክ ማስታወቂያ ሰራላችኋለሁ አይደለም ሂጅ የምላቸው፣ በፌስቡክ ማስታወቂያ ደንበኛ መጣላችኋለሁ ነው። ወይም ደግሞ ቢዝነሳችሁ አሁን ከሚያገኘው ደንበኛ 15% የተሻለ ደንበኛ እንዲያገኝ አረጋለሁ ሊሆን ይችላል። ቢካዝ እነሱ ኢንተረስትድ የሆኑት ሪዛልቱ ላይ ስለሆነ። ከዛ በኋላ ሶልቭ እያደረኩላቸው ያለው ዋናው ፕሮብለም የደንበኛ ማጣት ነው። ፌመስ ላደርጋቸው አይደለም በፌስቡክ አድ አይደለም ሶልቭ እያደረኩ ያለውት ፕሮብለም የከስተመር ማጣት ነው። ሌላኛው ደግሞ የምጠቀመው ሜትር ነው። ኦፍ ኮርስ የምጠቀመው ሜትር ደግሞ ፌስቡክ አድቨርታይዝመንት ነው። እየሸጥኩ ያለውት አሁን ፌስቡክ አድ መሳሪያ ነች፣ ሜትድ ዋነች እንጂ ዋናው ግን ሪዛልቱ ምንድነው? የከስተመር ማጣት ይሆናል። ስለዚህ ሜትርን አስቀምጣለሁ። ሜትር ላይ ከኮምፒውተሮቼ ምን እንደሚለይም መጥቀስ ይችላል። ለምሳሌ ሌሎች ፌስቡክ አድ የሚሰሩ ሰዎች አሉ። ዋይ ዩ አንተን ለምን መርጠሃለሁ? ዋይ ዱ አይ ቹዝ ዩ ኦኬ ዋይ ዩ አንተ ለምን መርጠህ አንተን ምን የተለየ ያደርጋል ሲባል
እኔ ጋር ስትሰሩ ምንም ነገር ማየት አይጠበቅባችሁም። ጀስት እኔ ስራውን ሙሉ ለሙሉ ቴክ አድርጌ ሪፖርት ነው መልክላችሁ። እኔ ጋር ስትሰሩ ፎከስ የማደርገው ሽያጭ ላይ ነው። እኔ ጋር ስትሰሩ ሳቲስፋይድ እስክትሆኑ ድረስ ያለ ምንም ክፍያ አብሬያችሁ እሰራለሁ። እንዲህ ያልኩኝ ከኔ ጋር መስራታችሁ የሚያገኙትን ስፔሲፊክ ጥቅሞች እዚህ ጋር አብሬ ሜንሽን አደርጋለሁ ማለት ነው። አራተኛው ፓርቲ የሚሆነው ከላይ ቃል የገባሁላቸው ፕሮሚስ ወይም ደግሞ ሪዛልቱን ለማግኘት ምን ያህል ታይም ይወስዳል። ታይም ዲሌዩ ምን ያህል ነው? ምን ያህል ጊዜ ነው የሚወስደው? ቢካዝ አንዳንድ ነገሮች በጣም የሚዘገዩ ከሆነ ያን ያህል ኢንትረስትድ አንሆንም ራይት። ለምሳሌ እንበልና ሁሉም ሰው እኮ ስፖርት መስራት አይወድም አይደል? ስፖርት መስራት የሚወዱ ሰዎች አሉ። ሁሉም ሰው የሚፈልገው ግን የተስተካከለ ሰውነት ነው። ስለዚህ ሰንበዲ መጥቶ የሆነች መርፌ ያለችኝ ያቺ መርፌ ከተወጋችሁ በአንድ የተስተካከለ ሰውነት ይኖራችኋል ቢል በጣም አሪፍ ኦፈር ነው። ምክንያቱም ኢንስታንትሊ ወራት አመታት ሊወስድ የሚችል ነገር በአንድ ቅጽበት እየሸጠልን ስለሆነ ማለት ነው። ሶ ታይሙ በጠበበ ቁጥር ሪዛልት ጋር ለመድረስ ኦፈሩ ተፈላጊነቱ እየጨመረ ይመጣል ማለት ነው። ስለዚህ አላማው ታይሙን ምን ማድረግ ነው? በተቻለ መጠን ዲክሪዝ ማድረግ ነው። አምስተኛ ሂድን ኮስት እንላቸዋለን። ሂድን ኮስት ምንድነው? ደንበኛው እንዳይገዛ የሚያደርጉት ሂድን ኮስቶች፣ የተደበቁ ኮስቶች አሉ። ለምሳሌ ዋጋው ጥሩ ነው፣ ሜተዳችሁ አሪፍ ነው፣ ፕሮብሌሜን አግኝታችሁታል፣ ፕሮሚስ ያደረጋችሁልኝ ሪዛልት ተመችቶኛል፣ ቆንጆ ነው፣ ወድጄዋለሁ፣ ግን ይላል። ግን ምን ለኔ አይሆንም፣ not for me። በቃ ትልቋ ችግር እቺ ነች፣ ለኔ አይሆንም። ለምሮ ለኔ አይሆንም የሚለውን ብሬክዳውን ስናደርገው እኔ ቢዚ ነኝ፣ ከዚህ በፊት ሞክሬው አልሰራልኝም፣ ፌል አድርጌያለሁ፣ ከዚህ በፊት ከሌላ ከስተመር ጋር ሰርቼ ስኬታማ አልሆንኩኝም፣ ኦልሬዲ ከኔ ጋር የሚሰራ ሌላ ኤጀንሲ አለ ኦር ሌላ ሰርቪስ ፕሮቫይደር አለ። ማአት አይነት ሪዝኖች ሊደርደር ይችላል። ባይ ዘ ዌይ አላቅም፣ ኖሌጅ የለኝም ስለምትሉት ነገር አንደርስታንድ አላደርገውም፣ ብዙ ነገር ሳክሪፋይስ ያስደርገኛል፣ ብዙ አይነት መስዋዕትነት እከፍላለሁ፣ ሶ አልፈልግም። እነዚህ ሂድን ኮስቶች አንድ ሰው እንዳይገዛ የሚያደርጉት ናቸው። ግን ብዙ ሰው እምቢ ሲባል ለምንድነው እምቢ የተባልኩት ብሎ አይጠይቅም። ለምንድነው እምቢ የተባልኩት ብላችሁ ስታስቡ እነዚህ ሂድን ኮስቶች ላይ ትደርሳላችሁ። እኔ ይሄን ፕሪንሲፕል ሁሉም ቦታ ላይ የምጠቀመው ባይ ዘ ዌይ ቢካዝ ቤዚክሊ ኦፈር ክሬሽን ለምሳሌ አሁን አንድ ወንድ ፕሮፖዝ ማድረግ ቢፈልግ ቤዚክሊ ኦፈር እኮ ነው ራይት። ይሄው አግቢኝ፣ ስታገቢኝ ይሄን ነገር ታገኛለሽ ነው። ሶ ኦፈሩ ስትሮንግ በሆነ ቁጥር እሺ የሚባል ድሉ ይጨምራል። ኔጎሺዬሽን ላይ፣ እቃ መግዛት ላይ፣ መሸጥ ላይ፣ ሁሉም ቦታ ላይ ኦፈር ክሬሽን ነው። ሶ ይሄ ነገር ኤቭሪዌር አፕላይ ታደርጉታላችሁ። ሶ አንድ ኦፈር ምን አይነት ነገሮችን ማካተት አለበት እሺ መባል የሚችል ኦፈር እንዲሆን? ኦኬ የመጀመሪያው ለማን ነው ይሸጥ ያለው ነገር? ለማን ነው? ኦዲየንስ የማን ነው? ለሁሉም ለጀነራል ኦዲየንስ ነው የምሸጠው ወይስ ስፔሲፊክ የሆነ ኦዲየንስ አለኝ? ለምሳሌ ቅድም እያቸዋለሁ ሼፍ ከሆነ ለምሳሌ ፐርሰናል ሼፍ ከሆነ ፕራይቬት ሼፍ ነው የሚባለው። ያ ሜቢ እንደዛ ከሆነ ፕራይቬት ሼፍ ነኝ ፐርሰናል ሼፍ ነኝ ሊል ይችላል። ኦኬ የሚሸጠው ለማን ነው? ለሁሉም፣ ለከፈለኝ ሁሉ። በአንጻሩ ደግሞ አይ እኔ በምግብ ኪሎ እንድትቀንሱ ነው የማደርገው፣ የምሰራው ኦቨርዌት ከሆኑ ሰዎች ጋር ነው ካለ ስፔሲፊክ አድርገው የሚሸጠውን ሰው ለይቶ አውቆታል ማለት ነው። የሚሸጠውን ሰው ለይቶ ባወቀው ቁጥር ኦፈሩ ስትሮንግ የመሆን ዕድሉ እየጨመረ ይመጣል። ኦኬ ይሄ ፕሪንሲፕል ነው። ጀስት ቴክ ኢት። ሶ ኒሽ ዳውን አደረጋችሁ አጠባችሁት ማለት ነው። ሁለተኛው ዋት ሪዛልት። ለነዚህ ሰዎች ከላይ ለጠቀስኳቸው ሰዎች ምን አይነት ሪዛልት ነው ማመጣላቸው? ኦኬ ኦቨርዌት ለሆኑ ሰዎች በምግብ ኪሎ እንዲቀንሱ አደርጋለሁ። አበቃ ይሄ ነው ሪዛልቱ። ምክንያቱም ሰው አሰራሩ፣ እናንተ የምትሄዱበት መንገድ፣ የምትጠቀሟቸው ነገሮች ምናምን እሱን ለመስማት እንኳን ፈቃደኛ የሚሆነው መጀመሪያ ምን አገኛለሁ ዋትስ ኢን ኢት ፎር ሚ፣ ለኔ ምንድነው የምትነግረኝ ነገር ለኔ ምሮ የሚሰጠኝ የሚለው ጥያቄ መጀመሪያ መመለስ አለበት። አሁን በጣም ብዙ የጥርስ ህክምና ክሊኒኮች አይታችሁ ከሆነ ሲያስተዋውቁ ኦርቶዴንታል ምናምን ዴንታል ምናምን ማሽን በመጠቀም እኛ ማሽኖቹን ይፍና እናቃቸው። ጥያቄያችን እሱን ማሽን በመጠቀም የማገኘው ጥቅም ምንድነው ነው። ስለዚህ what result do I get ፕሮሚስ የምታደርጉት ሪዛልት ምንድነው ነው። ሶስተኛ your method፣ ምን አይነት ሜተድ ነው የምትጠቀሙት? ይሄን ሪዛልት ለማግኘት የምትጠቀሙት ሜተድ ምንድነው? ለምሳሌ በምግብ ኪሎ አስቀንሳለሁ ካለኝ እንዴት how tell me። ኦኬ ጥሩ። ስለዚህ ሜተድ የሚሆነው በሳምንት 3 ቀን እንገናኛለን፣ ምግብ ራሴ አዘጋጅ ልክልሃለሁ፣ ኤክሰርሳይዝ አብሬ ነው የምሰራው፣ ከዛ ፕሮግረስን ትራክ እያደረኩ ሪፖርት ልክልሃለሁ እያለ ሊቀጥል ይችላል። ሌላም ሰርቪስ ላይ ወሰዱት። ለምሳሌ ማርኬቲንግ ኤጀንሲ ከሆነ ማርኬቲንግ ኤጀንሲ ነን፣ ሰርቬ የምናደርገው ስሞል ቢዝነሶችን ነው። ፕሮሚስ የምናደርግላቸው ሪዛልት ደግሞ ሴልሳቸውን በ15% መጨመር ነው ሊሆን ይችላል። ከዛ ምን አይነት ሜተድ ነው የምንጠቀመው? ፌስቡክ አድቨርታይዝመንት፣ ፌስቡክ አድ በመጠቀም ነው ሶልቭ የማደርግላቸው። this is going to be my method። alright አራተኛው ኦፈራችሁ ሊያካተው የሚገባው ነገር why you፣ ለምን እናንተ። ሌሎች ኮምፒውተሮች አሉ ራይት፣ ለምን አንተን እመርጣለሁ? give me a reason ካንተ ጋር አብሬ የምሰራበት። ይሄ ደግሞ USP እንለዋለን ወይም ዩኒክ ሴሊንግ ፖይንት። ከሌሎች ኮምፒውተሮች እኔን የተለየ የሚያደርገኝ ነገር ምንድነው? ለምሳሌ ፌስቡክ አድ የምሰራ ከሆነ እኔን ምን የተለየ ያደርገኛል? እኔን የተለየ የሚያደርገኝ ነገር እናንተን ስራ ውስጥ ኢንቮልቭ አለማድረጌ ነው። ራሴ ነኝ መጥቼ የምቀርጸው፣ ራሴ ነኝ ኤዲት የማደርገው፣ ቪዲዮውን ወደ አድነት ኮንቨርት የማደርገው ራሴ ነኝ። ቪዲዮ ውስጥ ቢያል አስቸግራችሁም አንደኛ። ሁለተኛ እኔ ፎከስ የማደርገው ሴልስ ላይ ነው ልል እችላለሁ።
የኔ ዓላማ ፌስቡክ አድቨርታይዝመንቱ ሰርቷል ምለው ሰክሰስፉል ስትሆኑ ነው እናንተ ኦኬ ሶ የኔ ዩኒክ ሴሊንግ ፖይንት ምንድነው ዋቴቨር የምትሸጡት ነገር ዩኒክ ሴሊንግ ፖይንት ሊኖረው ይገባል ካልሆነ በዋጋ ብቻ ነው የምትለያዩት ማለት ነው ከሌሎች ኮምፒውተሮቻችሁ ጋር ምናልባት እናንተን የሚለያችሁ ነገሮች ምን ይሆን ይችላሉ ካለ ለምሳሌ የምትሰጡት ቦነስ ካለ ተካቱበት ይችላልላችሁ የምትሰጡት ጋራንቲ ካለ ከኔ ጋር ስትሰሩ ባይሳካላችሁ እንኳን እስኪሳካላችሁ ድረስ አብሬ እሰራለሁ ሊሆን ይችላል ጋራንቲ ኦኬ እነዚህ ነገሮች እናንተን ዩኒክ ያደርጓቸዋል አምስተኛ why now ለምንድን ነው አሁን መግዛት ያለብኝ እሺ አሪፍ ነው እስካሁን ነገር ጥሩ ነው ግን why now ለምን ነው አርጀንት የሆነው like give me a reason አሁን እንደደወልክልኝ or አሁን ሱቅህ እንደመጣው ወዲያው ነው ከፍዬ እንድሄድ give me a reason ይሄ ደግሞ በማርኬቲንግ urgency እና scarcity ያልን ጠራቸዋለን ሶ በዚህ መንገድ ኦፈር ክሬት ከተደረገ ቀጣዩ የሲስተማችን አካል የሚሆነው እዚህ ጋር የምትመለከቱት ማጥለያ የሚመስለው ነገር ፋነል ያልን ጠራዋለን ፋነል ማለት ባጭሩ የከስተመር ጆርኒ ነው ምን ማለት ነው ከስተመር ጆርኒ በጣም ፋንሲ ነገር ይመስላል ወርዱን ስናየው ያ ማለት አንድ ደንበኛ ስለናንተ ከሰማበት ጊዜ ጀምሮ ከስተመር ነው እስኪወጣ ድረስ የሚሄድባቸው መንገዶች ናቸው ለምሳሌ እንበልና ቲክቶክ ላይ የሆነ ቪዲዮ ተመለከተ ይሄንን ቪው እንለዋለን አቴንሽን ተገኘ ኦኬ ሶ እዚህ ላይ ማአት ሰዎች ለመጀመሪያ ጊዜ ኮንቴንቱን ይመለከቱታል ቪው ይኖራል ማለት ነው ቪው ካገኘ በኋላ የሆኑ ሰዎች ኢንተረስትድ ነው ከቢዝነሱ ጋር ሰርች ያደርጉና ምን ያደርጋሉ ኢንጌጅ ያደርጋሉ እቺን ኢንጌጅመንት ያልን ጠራታለን ከዛ ከነዚህ ሰዎች መሃል ደግሞ የተወሰኑቹ ይገዛሉ ሽያጭ ይፈጸማል መጨረሻ ላይ ምን ይወጣሉ ማለት ነው ካስተመርስ ሶ የፈነሉ ስራ ሰውን ከአዌርነስ ሌቭልነት ወደ ካስተመርነት ኮንቨርት ማድረግ ይሆናል ማለት ነው ሶ እንዴት ነው ይሄንን መሬት ላይ የምናወርደው ስንል የመጀመሪያው ጥያቄ የሚሆነው ሰዎች ስለኔ እንዴት ነው የሚሰሙት ነው ይሄንን ቶፕ ኦፍ ፈነል ይያልን ጠራዋለን ኦኬ ስለኔ ከሰሙ በኋላ እንዴት ነው መተው የሚያገኙኝ እንዴት ነው ከኔ ጋር ኢንጌጅ የሚያደርጉት ይሄንን ደግሞ ሚድል ኦፍ ፈነል ይያልን ጠራዋለን ዋንስ ከኔ ጋር ኢንጌጅ ካደረጉ በኋላ እንዴት ነው የሚሸጥላቸው ይሄ ደግሞ ቦተም ኦፍ ፈነል ይሆናል ማለት ነው ያ ማለት ቅድም የሰራነው ትራያንግል ሼፕ እዚህ ጋር ይመጣል ሶስት የተከፈለ ይሆናል አሁን አንድ ኤግዛምፕል እንውሰድና ይሄንን እንዴት እንደሚሰራ ልንገራችሁ ቅድም የወሰድነው አንድ ኤግዛምፕል ነበረ የሼፉ ኤግዛምፕል ማለት ነው ሶ እየሰራ ያለው ይሄ ሼፍ ምንድነው ብለናል ዌት ሎስ ላይ ነው በምግብ ኪሎ መቀነስ ላይ ነው ፎከስ የሚያደርገው ፕራይቬት ክላይንቶች ነው የሚቀበለው ቻርጅ የሚያደርገው 100,000 ብር ነው ስለዚህ ቶፕ ኦፍ ፈነል አቴንሽን ለማግኘት ሶሻል ሚዲያ ላይ ኮንቴንቶችን ፐብሊሽ ያደርጋል ከዛ አድ ይሰራል ኮንቴንቶቹ እገሌ ይባላል በምግብ ኪሎ መቀነስ እንድትችሉ አደርጋለሁ ምናምን ይያለ ራሱን ፕሮሞት የሚያደርግበት ነው ፕሮሞት ሲያደርግ ሰዎች ያዩታል ኮንቴንቱን ግን ኮንቨርት ያደርጉም ለምሮ የማያደርጉት ውድ እንደሆነ ያስታውቃል ኦኬ ወይም ደግሞ ሲጠይቁት አናግሩኝ ለዋጋ ምናምን ይያለ ነው በአጠቃላይ እየሰራ ያለው ኮንቴንት ምንድነው ካላችሁኝ አስክ ነው ግዙኝ ይያለ ነው which is ሰው የማይፈልገው ነገር ኦኬ ለዛ እዚህ ቶፕ ኦፍ ፈነል ላይ የሚያገኘው አቴንሽን በጣም ትንሽ ይሆናል ሜቢ ቪዲዮውን የሚመለከቱት ሰዎች ቁጥር 10,000 ሊሆን ይችላል ቪዲዮ ቪው ከነዚህ ከ10,000 ሰዎች መካከል ኢንጌጅ የሚያደርጉ ኢንተረስትድ ሆነው እስኪ ነገር ይሄ ነገር ዋጋውን እናጣራ የሚሉት ሰዎች ቁጥር 500 ሊሆን ይችላል 500 ሰው ኢንጌጅ አድርጎ 5 ሰው ነው የገዛው ማለት እያወራን ያለነው 1% ኮንቨርዥን ነው በጣም ትንሽ ነው አይደለ ሶ ይሄ ቁጥር እንዲጨምር ከተፈለገ የግድ እዚህ ጋር መጥቶ ኢንጌጅ የሚያደርጉ ሰዎች በጣም ኢንተረስትድ ሰዎች መሆን መቻል አለባቸው መክፈል የሚችሉ ሰዎች መሆን መቻል አለባቸው እንዴት ነው እሱን የምናመጣው ካለን በየጊዜው ስለ ኮንቴንቱ እየመጣ ስለ ሰርቪሱ እየመጣ ከሚያወራ ይልቅ በነፃ ከዚህ 100,000 ብር ወርዝ ከሚያደርገው ሰርቪሱ ላይ አንዲት ነገር ፎር ፍሪ ቢያዘጋጅ ሜቢ እቺ ፎር ፍሪ የሚያዘጋጃት ነገር ኮንሰልቴሽን ሊሆን ይችላል የማማከር ስራ ቢያዘጋጅና ሶሻል ሚዲያ ላይ እሱን ፕሮሞት ማድረግ ቢጀምር በእርግጠኝነት ከሌሎቹ ኮንቴንቶቹ ለየት ባለ ሁኔታ እነዛ ቪዲዮዎች መታየት ይጀምራሉ ምክንያቱም ሁሉም ሰው ምን ይወዳል ነፃ ነገር ይወዳል ኦፍ ኮርስ ስለዚህ ከ10,000 ወደ 50,000 ሊያርግለት ይችላል ቪው ሜቢ ከዛም በላይ ኦኬ ከዛ የመጡ ሰዎች 500 ሰዎች ነበሩ መጀመሪያ አሁን ሜቢ ኢንተረስትድ ሆነው የመጡ ሰዎች 1000 ሰዎች ሊሆኑ ይችላሉ ግን እነዚህ 1000 ሰዎች ከ500ዎቹ የተሻለ ኢንተረስት አላቸው ምክንያቱም መጀመሪያውንም እያስተዋወቀ ያለው ቤታችሁ ውስጥ በምግብ ኪሎ መቀነስ ትችላላችሁ እንዴት ደግሞ እንደምታደርጉት በነፃ አማክራችሁ ነው ስለዚህ ኦሬዲ ቤታቸው ውስጥ ኪሎ መቀነስ የሚፈልጉ ሰዎች ናቸው የሚደውሉት they are highly interested ስለዚህ ከነዚህ 1000 ሰዎች 50 እንኳን መግዛት ቢችል ከ1% ወደ 5% ኮንቨርዥን አደገ ማለት ነው ሶ ቁጥሩን በጨመረው ቁጥር ላይኛው ታችም ጋር የሚገዛው ሰው ቁጥር እየጨመረ ይመጣል ይቺ በነፃ የምትሰጠዋን ነገር በማርኬቲንግኛ ሊድ ማግኔት እያልን እንጠራታለን ሊድ ማግኔት አሁን ሁሉ ጊዜ ሶሻል ሚዲያ ላይ ግዙኝ ያሉ ኮንቴንት ከመስራት ይልቅ ለሰዎች በነፃ አንድ ነገር ሰጥቶ ነፃውን ነገር ፈልገው ሲመጡ ልክ ቶፕ ኦፍ ፈነል ላይ ቪዲዮን ይመለከቱታል ሚድል ኦፍ ፈነል ላይ ይመጣል ያ ፕሮሚስ የተደረገለት ሊድ ማግኔት ተሰጥቷል ሜቢ ይሄ ሚድል ኦፍ ፈነል ምን ሊሆን ይችላል ስልክ ሊሆን ይችላል ላይክ ፎን ኮል ሊሆን ይችላል ኢዚሊ በስልክ ሊሆን ይችላል ኮንሰልት የሚደረገው ቴሌግራም ላይ ሊሆን ይችላል የሚመጣው ዌብሳይት ላይ ሊሆን ይችላል የሚመጣው ወይም ደግሞ ኦፊስ ሊሆን ይችላል ኢንፐርሰን ሊሆን ምኑ ሚድል ኦፍ ፈነል because engage ስለሚያደርጉ ማለት ነው ከዛ ዋናው ኦፈር
100,000 ብር ኦፈር እዚህ ጋር ፕሬዘንት ይደረጋል ማለት ነው። ለዚህ አንድ ጥሩ ኤግዛምፕል አንድ ዴንቲስት ልትወስዱ ትችላላችሁ። የጥርስ ሐኪም ነው። በነፃ ጥርስ አጥባለሁ ብሎ ማስታወቂያ ይሰራል። ከዛ በኋላ ሰዎች ጥርስ ለመታጠብ ይመጣሉ። ኮንቴንቱን ብዙ ሰው ይመለከተዋል እዚህ ጋር። ከዛ ለመታጠብ ሲመጡ ሚድል ኦፍ ፈነል ላይ ኦፊስ ይመጣሉ። ስልካቸውን ይቀበላል። ከዛ ጥርሳቸውን በነፃ ያጥባቸዋል። እያጠባቸው ግን ዋናውን ኦፈር ኮር ኦፈሩን ቦቶም ኦፍ ፈነል ላይ ፕሬዘንት ያደርግላቸዋል። ስለዚህ ጥርስ ተጎድብሏል መሞላት አለበት ብሬስ ይፈልጋል ብሎ ዋና ኮር ኦፈሩን ፕሬዘንት ያደርግለታል። ስለዚህ በነፃ ሊታጠብ የመጣ ሰውዬ ጥርሱን አስሞልቶ ብሬስ አድርጎ ይሄዳል ማለት ነው። ሁሉም አያደርጉም። ምናልባት ኮንቨርዥኑ 5% ሊሆን ይችላል፣ ግን ስቲል እጅግ በጣም የተሻለ ቁጥር ነው። ሶ በዚህ መንገድ ነው ፈነልን በመጠቀም ዲጂታል ማርኬቲንግ የሚሰራው። ይህን አንደርስታንድ ያላደረገ ማርኬተር ዲጂታል ማርኬቲንግ እየሰራሁ ነው ብሎ ቢያስብ ኪሳራ ነው። ኦኬ። ሶስተኛው የሲስተማችን ፓርት የሚሆነው ምን ነው ብለናል? ትራፊክ ነው። ትራፊክ ማለት ቤዚክሊ ስለናንተ ሜሴጅ እየሰሙ ያሉ ሰዎች ማለት ነው። አቴንሽን የሰጡ ሰዎች። ትራፊክን ከዚህ በኋላ አንደርስታንድ እንድታደርጉ የምፈልገው እንደ አቴንሽን ነው። ማን ነው አቴንሽን የሰጠኝ ያለው? ማን ነው ትራፊክ እንደማለት ነው። ትራፊክ በብዙ መንገድ ይከፈላል። አንዱን ለማንሳት ግን ኮልድ፣ ዋርም እና ሆት የሚባሉ ትራፊክ ታይፖች አሉ። ኮልድ የምንላቸው ከዚህ በፊት ስለናንተ ሰምተው የማያውቁት ናቸው። ዋርም የምንላቸው ሰምተው ያውቃሉ፣ ኢንተረስተድ ናቸው በሆነ መንገድ። ሆት የምንላቸው ደግሞ እነዚህ ለመክፈል ዝግጁ ሆነው ይመጡ ናቸው። ለመክፈል ዝግጁ ሆኖ ለመጣ ደንበኛ ስለ ፕሮዳክቱ አታስረዱትም፣ ኦልሬዲ ያውቃል። ኮልድ ደግሞ የሆነ ስለናንተ ምንም ስለማያውቅ ስለ ፕሮዳክቱ አንደርስታንዲንግ ለሌላው ሰው ደግሞ ስለ ክፍያ አይወራም። ምክንያቱም ሆት አይደለም፣ ገና ነው፣ ለመክፈል ዝግጁ ስላልሆነ ማለት ነው። አሁን የትራፊክ ሲስተም ዋና ዓላማ ሰዎችን ከኮልድነት ወደ ሆትነት ማምጣት ነው። አይታችሁት ከሆነ ፈነላችንም ይሄን ነው የሚሰራው። መጀመሪያ ቪው ነበር የነበረው፣ ኮልድ ነበር። ከዛ ኤንጌጅ ሲያደርጉ ዋርም ይሆናሉ። ከዋርምነት ወደ ሆትነት ወደ ሴልስነት ይቀይራቸዋል ማለት ነው። ስለዚህ ትራፊክ ሲስተሙ ላይ ምናልባት ከኢንስታግራም፣ ከፌስቡክ፣ ከጉግል፣ ከዩቲዩብ፣ ከቲክቶክ፣ ከሜሴጅ ሊሆን ይችላል ትራፊክ እያመጣችሁ ያላችሁት። ዋና የዚህ የትራፊክ ሲስተም ስራው ምንድነው? ይሄንን ፈነል በሰው መሙላት ነው። ምክንያቱም ሰው ካልገባበት ፈነሉ ባዶ ነው የሚሆነው ማለት ነው። ስለዚህ እያንዳንዷ ፖስት የምታደርጓት ኮንቴንት በሙሉ ፈነሉን ፓወር የምታደርግ ነች። ፈነሉ ፓወር ሲደረግ ነው መጨረሻ ላይ ክፍያ የሚፈጸመውና ከስተመሮች መምጣት የሚችሉት። በዚህ መንገድ ነው የዚህ የዮናይል ከስተመር ፍሎ ሲስተም ያለማቋረጥ ደንበኞችን እያንዳንዷ ቲክቶክ ቪዲዮ፣ እያንዳንዷ ኢንስታግራም ቪዲዮ ፈነሉን አክቲቬት እያደረገች ሴልስ እንዲመጣ የምታደርገው። እንግዲህ ይሄንን ሲስተም በመጠቀም ያለማቋረጥ በዲጂታል ማርኬቲንግ ደንበኞችን ወደ ቢዝነሳችሁ አትራክት ማድረግ ትችላላችሁ። ይሄ የማያረጅ ሲስተም ነው። እኛ ለማቋረጥ ነው የምንጠቀምበት። አሁን ጥያቄው የሚሆነው ምን ያህሎቻችሁ ናችሁ ዝግጁ ቢዝነሳችሁን በዚህ መንገድ አሳድጎ ለመስራት? ምናልባት እንዴት ነው የምሰራው ይሄን ነገር እያላችሁ ሊሆን ይችላል። አንዳንዶቻችሁ ደግሞ አይሰራ የሚያወራውም እያላችሁ ሊሆን ይችላል። ያላችሁበት አመለካከት ምንም ቢሆን ግን እዚህ ፖይንት ላይ ከደረሳችሁ 3 አማራጭ ነው ያላችሁ። የመጀመሪያው የሚሆነው ምንም ነገር አለማድረግ ነው። አሳይቻችኋለሁ ሲስተሙ እንደሚሰራ አይታችሁታል። በኤግዛምፕል አስረድቻችኋለሁ። ግን ምንም አለማድረግ ነው። ብዙ ሰው እንደዛ ሊያደርግ ይችላል ብዬ ገምታለሁ። ያው የተለያየ ውሳኔ ስለሆነ የምንወስደው ሁላችንም። ሁለተኛው ደግሞ ይሄንን ሲስተም ወስዳችሁ በራሳችሁ ነገሮችን ለመስራት መሞከር ነው። እሱም በጣም የሚያስኬድ ኦፕሽን ነው። ግን ትልቁ ችግር ምንድነው? ኢትዮጵያ ውስጥ እንደዚህ አይነት የቢዝነስ ኤዱኬሽን አክሰሰብል አይደለም። ምናልባት የዩቲዩብ ቪዲዮዎች እንኳን በዚህ ደረጃ እየሰራን ያለ ነው የማርኬቲንግ ሲስተም ላይ እኛ ነን። ስለዚህ ስትራክቸርድ የሆነ ኖሌጅ ማግኘቱ ያስቸግራችኋል። እኔ እንዲህ አይነት ከስተመር ፍሎ ሲስተም ቢልድ ለማድረግ ማአት የዩቲዩብ ቪዲዮ፣ ማአት መጽሐፍ፣ ማአት ኦንላይን ኮርሶች ፐርቼዝ አድርጌ ከዛ ደግሞ የተማርኩትን ነገር አክቹዋሊ አፕላይ አድርጌው ነው የሚሰራውን ነገር ይዤላችሁ የመጣው ያለው። በራስ መማር ጥሩ ነው፣ ግን ያደክማል። የሆነ ሰዓት ላይ ተስፋ ቆርጣችሁ ማቆማችሁ አይቀርም። ቢካዝ ራሳችሁን ጠይቁት። ከዚህ በፊት ስንት ነገር ጀምራችሁ አቆማችሁታል። ሶስተኛ አማራጭ አለ። እሱም ከኛ ጋር አብሮ መስራት ነው። ይሄንን አሁን የነገርኳችሁ ሲስተም በየቀኑ ለራሳችን ቢዝነስ አፕ ላይ የምናደርግበት ሚሊዮኖችን ጀነሬት የምናደርግበት ሲስተም ነው። እኔ ማስተር ያደረኩት ነገር ቢኖር ይሄንን ወስዶ ቢዝነስ ላይ አፕላይ ማድረግ ነው። ከኛ ጋር አብሮ በመስራት ቢዝነሳችሁን በዚህ መንገድ በዲጂታል ማርኬቲንግ ማሳደግ የምትፈልጉ ሰዎች ለእናንተ ያዘጋጀንላችሁ ስፔሻል የሆነ በሀገራችን ከዚህ በፊት ተዘጋጅቶ የማያውቅ በአይነቱ የመጀመሪያው ለቢዝነስ ኦነሮች ቢዝነስ ላላችሁ ሰዎች የተዘጋጀ የ3 ወር ዲጂታል አክስሌሬተር ፕሮግራም አዘጋጅተንላችኋል። ይሄ ዲጂታል አክስሌሬተር ፕሮግራም በሚቀጥሉ 90 ቀናት ቢዝነሳችሁን በዲጂታል ማርኬቲንግ የምታሳድጉበትን አሰራር ከኛ ጋር አብረን ቢልድ የምናደርግበት ነው የሚሆነው። ይሄንን ፕሮግራም ጆይን ስታደርጉ የምታገኟቸውን ነገሮች ልንገራችሁ። የመጀመሪያው ቅድም ሃይላይት ላይ የተመለከትነው የዮናይል ከስተመር ፍሎ ሲስተም ነው። ይሄንን ሲስተም እያንዳንዱ ስቴፕ ባይ ስቴፕ ብሬክዳውን አድርገን ያዘጋጀነው የኦንላይን ትሬኒንግ ቪዲዮዎች አሉ። እነዚህ ቪዲዮዎች
በጣም ረጃጅም ዲቴል ኦሪየንትድ ስክሪን ሪከርድ ያላቸው እያንዳንዱን ኮንሴፕት ለጀማሪዎች እንዲሆን አድርገን ያዘጋጀነው ነው። ኢንስትራክተሩ እኔ ነኝ፣ ቪዲዮዎቹን የሰራኋቸው ማለት ነው። ይሄ ትሬኒንግ ቪዲዮ በ4 ሞጁሎች የተከፈለ ነው። የመጀመሪያው ኦፈር ክሬሽን ነው። ቅድም የነገርኳችሁን እጅግ በጣም በስፋት እንዴት እያንዳንዱ ኦፈር ብሬክዳውን እንደምትደረግ 9 ስቴፖችን ተከትለን እንሰራለን። ቴምፕሌት ሰጣችኋለን። የራሳችሁን ቢዝነስ ወስዳችሁ ኦፈር ክሬት የምታደርጉበት ከዚህ በፊት የተሰራ ቴምፕሌት ነው። እሱን ዳይሬክትሊ ወስዳችሁ ስሙን ቀይራችሁ መጠቀም እንድትችሉ አድርገን ያዘጋጀነው ነው። ከዛ ሁለተኛው የሚሆነው ከስተመር አትራክሽን ነው። ከስተመር አትራክሽን ላይ ፈነል እንዴት ዲዛይን ይደረጋል፣ ሊድ ማግኔት ለእያንዳንዱ ቢዝነሳችሁ ለምትሸጡት ነገር ሊድ ማግኔት እንዴት ነው የምታዘጋጁት የሚለውን በቴምፕሌት በዶክመንት አዘጋጅተን ሰጥተናችኋል። ትሬኒንግ ቪዲዮዎችም ተካተውበታል። ሶስተኛው የሚሆነው ትራፊክ ነው። ትራፊክ እንዴት ነው የምታገኙት? ሰዎች ለእናንተ እንዲሰሙ የምታደርጉት እንዴት ነው? ኮንቴንት እንዴት ይሰራል? አድቨርታይዝመንት ፌስቡክ አድ እንዴት ይሰራል? ይህን ሁሉ እጅግ በጣም በዲቴይል ተጨንቀን ያዘጋጀናቸው ቱቶሪያል ቪዲዮዎች አሉ። አራተኛው ሴልስ ነው። ናው በዚህ መንገድ ከስተመር መጣ፣ ኢንተረስትድ የሆኑ ሰዎች መጡ፣ እንዴት ነው የምትሸጡላቸው? በጣም ብዙ ቢዝነስ ያለው ሰው ይሄንን ማድረግ ስለማይችል ነው የሚዘጋው። አንድ ደንበኛ አንድ ነገር ለመግዛት ሲመጣ 3-4 ነገር እንዲገዛ እንዴት ነው የማደርገው? የምሸጠውን ፕሮዳክቴን ሳልቀይር እንዴት ነው ተጨማሪ ገንዘብ የማገኘው? እነዚህ ፕራይስ ኢንክሪዝ የምታደርጉባቸው ስትራቴጂዎች ምንድን ናቸው? መልቲፕል ኦፈር እንዴት ክሬት ይደረጋል አንድ ፕሮዳክት ላይ? እጅግ በጣም ብዙ ሚስጥሮችን ያወጣንበት አራተኛው ቻፕተር ደግሞ የኮንቨርዥን ሲስተም ይሆናል ማለት ነው። ይሄ ዳይሬክትሊ የምሰጣችሁ ኦፈሮች ቢዝነሳችሁ ላይ ወስዳችሁ አፕላይ በማድረግ ምንም ነገር ሳትቀይሩ ሬቨኑአችሁ ላይ የምታሳድጉበት ነው። ይሄንን ቱቶሪያል ቪዲዮ እኔ ራሴ ነኝ የሰራሁት። እያንዳንዱ ስቴፕ ባይ ስቴፕ ብሬክዳውን ያደረኩኝ ይሄ የከስተመር ፍሎ ሲስተም እንዴት እንደሚሰራ እናሳያችኋለን። ልክ ቱቶሪያሉን እንደጨረሳችሁ ደግሞ ይሄንን ሲስተም አፕላይ ለማድረግ የሚያስፈልጓችሁን ዶክመንቶች በሙሉ አንድ ላይ ሰብስበን ሰጣችኋለን። ሶ ኢሚዲየትሊ ወደ ስራ መግባት እንድትችሉ። ከዛ በተጨማሪ የኛ የክላይንት ሰክሰስ ቲም የወሰዳችሁትን ሲስተም በየጊዜው እየተከታተለ አፕላይ ማድረጋችሁንና ቢዝነሳችሁ ላይ ሽያጭ መጨመር አለመጨመራችሁን፣ ስራው መጀመር አለመጀመሩን ፎሎ አፕ የምናደርግ ይሆናል። እንዲሁም ተጨማሪ ቦነስ አለን። ሁላችን ቢዝነስ ላይ ያለን ሰዎች ስትረግል ከምናደርግባቸው ነገሮች መካከል አንዱ ሂውማን ሪሶርስ ነው። ሰው መቅጠር፣ ካልቸር ቢልድ ማድረግ። ምናልባት እኔ ስራ ስጀምር the most challenging ፓርት ይሄ ነበረ። ስለዚህ እንዴት ነው ሰው የሚቀጠረው፣ ካልቸር እንዴት ይገነባል የሚለውን ከ20 ዓመት በላይ ኤክስፒሪየንስ ያለውን አሁን ላይ በኢትዮጵያ ትልቅ ከሚባሉ ድርጅቶች መካከል ኢስት አፍሪካ ሆልዲንግ ላይ የሂውማን ሪሶርስ ኦፊሰር ሆኖ የሚሰራ የኤችአር ባለሙያ አምጥተን ላይቭ በቀጥታ ስለ ሂውማን ሪሶርስ ትሬኒንግ እንድትወስዱ እናደርጋለን። ሁለተኛው ደግሞ ፋይናንስ ነው። ብዙ ቢዝነስ ያለው ሰው ስለ ገቢዎች፣ ስለ ታክስ፣ ስለ ትርፍና ኪሳራ፣ ስለ ስቴትመንት ያለው አንደርስታንዲንግ በጣም ያነሰ ነው። በዚህ ምክንያት ደግሞ ብዙ ሰው በገቢዎች ጉዳይ ስትረግል እያደረገ እንደሆነ ስለምናል የገቢዎች ብቻ ሳይሆን እንዴት ነው ፋይናንሻል ሪፖርት የሚዘጋጀው፣ እንዴት ነው ፒኤንኤል የሚሰራው፣ እነዚህ ነገሮች ከ17 ዓመት በላይ ኤክስፔሪየንስ ያላት የፋይናንስ ባለሙያ አምጥተን እንዲሁ በላይቭ ትሬኒንግ እንድትወስዱ እናደርጋለን ማለት ነው። ከዛ በተጨማሪ የምሰጣችሁ ቱሎች እኛ ሀገር ላይ የትም ቦታ አታገኟቸውም። እነዚህ ዶክመንቶች፣ ቴምፕሌቶች ሆነስትሊ የትም ቦታ የሚገኙ አይደለም። በዚህ ሲስተም ደንበኛ እስክታገኙ ድረስ ያለምንም ተጨማሪ ክፍያ አብረናችሁ እንሰራለን። ከዛ በተጨማሪ እኔ ፐርሰናሊ ላይቭ እየገባሁ በቴሌግራም ጥያቄዎቻችሁን የመልስላችሁ ይሆናል። ሌሎች ቢዝነስ ኦነሮች ያሉበትን ፕራይቬት የቴሌግራም ኮሚኒቲ ጆይን ታደርጋላችሁ። እዛ ላይ አብራችሁ መስራት፣ ኮላቦሬት ማድረግ፣ ብዙ ነገሮችን ማከናወን ትችላላችሁ። እንዲሁም ደግሞ በአካል የምንገናኝበት አንድ የኢንፐርሰን ኢቨንትም ይኖራል ማለት ነው፣ ኔትወርኪንግ ኢቨንት። እሱንም ጆይን ታደርጋላችሁ። ፕሮግራሙ የሚከናወነው ሙሉ ለሙሉ በኦንላይን ነው። ካላችሁበት ቦታ ሆናችሁ ከየትኛውም የሀገሪቱ የዓለም ክፍል መቀላቀል ትችላላችሁ። ስልክ ወይም ፒሲ እና ኢንተርኔት ካላችሁ ይሄን ፕሮግራም ለመቀላቀል በቂ ነው። ጥያቄው የሚሆነው እንዴት ነው ይሄን ፕሮግራም መቀላቀል የምትችሉት? እኛ ዲዛይን ለማድረግ ብዙ ኢንቨስት አድርገንበታል። እያንዳንዱ ውስጥ ላይ የተካተቱ ነገሮች የዮናል ከስተመር ፍሎ ትሬኒንግ ቪዲዮዎቹን የምታገኙቸውን ፍሪ 2 ተጨማሪ ትሬኒንጎች፣ የምታገኙቸውን ዶክመንቶች፣ ቴምፕሌቶች፣ ኮሚኒቲውን እንዲሁም ላይቭ ኪው&ኤ የገብቼ ጥያቄዎቻችሁን የመልስላችሁ ለእያንዳንዱ ዋጋ ብናወጣላቸው በእርግጠኝነት ማርኬቱ ላይ ከ112,000 ብር በላይ የሚያስወጣ ነው። ይህንን በሚቀጥሉ 90 ቀናት ቢዝነሳችሁን በዲጂታል ማርኬቲንግ የምታሳድጉበትን ፕሮግራም ለመቀላቀል 22,500 ብር ብቻ ነው ክፍያው። አይ ነው ቢዝነስ ላይ ላለ ሰው እጅግ በጣም አፎርደብል እንደሆነ እናምናለን። ኢቭን ቢዝነስ ለመጀመር እንኳን ብታስቡ እንደ መነሻ ካፒታል ውሰዱ። ቤዚክሊ እኛ እንዴት ደንበኛ እንደምታመጡ እያንዳንዱ ስቴፕ ብሬክዳውን ያደረግን ሰጣችኋለን። ደንበኛ ካገኛችሁ ምናልባት በሁለት ሰርቪስ ሽያጭ ከበር የምታደርጉት ገንዘብ እንደሚሆን አልጠራጠርም። ምናልባት ደግሞ ፐርሰናሊ በፕራይቬት ካንተ ጋር ኦፊስ ድረስ እየመጣ ወይም ደግሞ በኦንላይን ይህንን ሲስተም ቢዝነስ ላይ መገንባት ፈልጋለሁ፣ ካንተ ጋር ነው ፐርሰናሊ ዋን ኦን ዋን መስራት የምንፈልገው የምትሉ ሰዎች ደግሞ እንደምትኖሩ አልጠራጠርም። ቢካዝ አንዳንድ ሰው ያንን ኮሚትመንት ስለሚፈልገውና ቶሎ ብሎ ኢምፓክቱ ማየት ስለሚፈልግ ፕራይቬትሊ ቢዝነሱ እየተጠና እያንዳንዱ ስቴፕ ብሬክዳውን እያደረግን እንድንሰራላችሁ የምትፈልጉ ቢዝነሶች ደግሞ ካላችሁ ለእናንተ የሚያዘጋጀ ነው የፕራይቬት ኮንሰልቴሽን ፕሮግራም አለ።
ይሄ ፕራይቬት ኮንሰልቴሽን ፕሮግራም ዳይሬክትሊ ከኔ ጋር ዋን ቱ ዋን ነው አብረን የምንሰራው። ዳይሬክትሊ እዚህ የዲጂታል አክሰለሬተር ፕሮግራም ላይ የምታገኟቸው ነገሮች በሙሉ እንዳሉ ሆነው ተጨማሪ ግን በኦንላይን የተማራችሁትን እንዴት መሬት ላይ እንደምታወርዱት ከኔ ጋር ዋን ቱ ዋን ኦፊስ ድረስ እየመጣችሁ ወይም ደግሞ ከአዲስ አበባ ውጪ ከሆናችሁ በቨርቹዋል የምናደርገው ፕራይቬት ሴሽን ነው። ኖርማሊ እንደዚህ አይነት የፕራይቬት ኮንሰልቴሽን ከቢዝነሶች ጋር ሳከናውን ከፍተኛ የሚባል ገንዘብ ነው ቻርጅ የማደርገው፣ ምክንያቱም የምሰጣቸው ሲስተም የሚያመጣላቸውን ሽያጭ ስለማቀው ነው። ኢቭን ዮናይል ላይ ያሉ ክላይንቶች ትላልቅ ቢዝነሶች ናቸው፣ ስለዚህ አፎርድ ያደርጉታል። ይሄንን የዲጂታል አክሰለሬተር ፕሮግራም ጆይን ስታደርጉ በፕራይቬት ከኔ ጋር አብራችሁ መስራት የምትፈልጉ ሰዎች አንድ ጊዜ በሚከፈል 125,000 ብር ብቻ ይሄንን ቢዝነሳችሁን በሚቀጥሉ 90 ቀናት ጊዜ ውስጥ ኮምፕሊትሊ የሚቀይረውን ፕሮግራም መቀላቀል ትችላላችሁ ማለት ነው። ኢንተረስትድ የሆናችሁ ሰዎች ራሳችሁ ላይ ኢንቨስት በማድረግ ቢዝነሳችሁን ለማሳደግ ዝግጁ የሆናችሁ ቆራጥ የሆናችሁ ሰዎች ከስር ዲስክሪፕሽን ላይ በማስቀመጥላችሁ ሊንክ በመግባት ቀጥታ ዌብሳይታችን ላይ ሄዳችሁ ኦርደር ማድረግ ትችላላችሁ። የኛ ከስተመር ሰፖርት ቲም በ24 ሰዓት ጊዜ ውስጥ ኦርደራችሁን አፕሩቭ ያደርግላችኋል ማለት ነው። ማንኛውም አይነት ደግሞ ጥያቄዎች ካሏችሁ ፈርዘር ክላሪቲ ከፈለጋችሁ ያለምንም ክፍያ ክላይንት ሰክሰስ ቲማችንን አግኝታችሁ ማማከር ደግሞ የምትፈልጉ ከሆነ በ6983 ወይም ደግሞ በ0906799999 በመደወል ነፃ ኮንሰልቴሽን ማግኘት ትችላላችሁ ማለት ነው። ይህንን ፕሮግራም ከምትቀላቀሉ የቢዝነስ ባለቤቶች ጋር ተገናኝተን የእናንተን ቢዝነስ በዲጂታል ማርኬቲንግ ወደሚቀጥለው ፌዝ እንደምናሻግረው ባለሙሉ እምነት አለኝ። ይህንን ጋራንቲ ያደርግላችኋለሁ ማለት ነው። ዝግጁ የሆናችሁ ሰዎች ከስር በማስቀምጥላችሁ ሊንክ በመግባት ፕሮግራሙን ጆይን ማድረግ ትችላላችሁ። see you